በመጀመሪያ ሕመምና ስቃይ፣ ኃጢአት፣ በሐዘን የሚያነባ ሰው ከመኖሩ በፊት አንዲት የአትክልት ስፍራ ነበረች። የኤደን ገነት፣ ውበትና ሕይወት የነበረባት፣ ወንዞች የሚፈሱባት፣ ዛፎችን ፍሬዎችን የሚያፈሩባት፣ ሰውና ሴቲቱ ከፈጣሪያቸው ጋር በነፃነት የሚራመዱባት። እግዚአብሔር አዳምን ከምድር አፈር አበጀው፣ የሕይወትን እስትንፋስ እፍ አለበት። አዳም ዓይኑ ሲገልጥ ጫጫታና ሁከት አልነበረም፣ የተዋበች ገነት እንጂ። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም እንዳልሆነ ተመለከተ። ስለዚህም ከጎኑ ረዳት የምትሆነው ሔዋንን ሰራለት። አዳምና ሔዋን ምንም ሀፍረት በሌለበት ዓለም ውስጥ በንጽህናና በብርሃን ከሰሪያቸው ከእግዚአብሔር ጋር እጅ ለእጅ ተያይዘው ተመላለሱ። ሁሉም መልካም ነበር። ነገር ግን በዚህ በፍጥረትና በፍቅር ታሪክ ውስጥ የአመጽና የመሰበር ታሪክም አለ። ከሁሉም በላይ ደግሞ የአዳኛችን የክርስቶስ ታሪክም። እግዚአብሔር ለአዳምና ለሔዋን ከልክ በላይ የሆነ ነፃነትን ሰጣቸው። ሁሉም ዛፍ፣ ሁሉም ፍራፍሬ፣ ሙሉ የአትክልት ስፍራው የእነርሱ ነበር፣ ከአንዲት ዛፍ ብቻ በስተቀር። በገነት መካከል ክፉና ደጉን የምታሳውቅ አንዲት ዛፍ ነበረች። የእግዚአብሔር ትእዛዝ ግልጽ ነበር፣ ከእርሷ እንዳትበሉ፣ በበላችሁ ጊዜ ግን የሞት ሞትን ትሞታላችሁ። በእነርሱ ላይ ገደብ ለማድረግ ሳይሆን የእምነትና የመታዘዝ ፍሬያቸውን ማሳያ እንዲሆን የታቀደ ነበር። ለእግዚአብሔር ያላቸው ፍቅር የሚገለጠው ከእርሱ ጋር በመራመድ ብቻ ሳይሆን በፈተናም ወቅት ቃሉን በማመን መሆን ነበረበት። ከዚህ በኋላ እባብ መርዝ የተቀላቀለበትን ንግግር ይዞ ወደ እነርሱ ቀረበ። ታሪክን ሙሉ የሚቀይር አንድ ጥያቄ ለሔዋን ጠየቃት። በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። የአንድ ፍሬ ጥያቄ አልነበረም፣ የእምነት ጥያቄ እንጂ። ሔዋን የእግዚአብሔርን ቃል ታምን ይሆን ወይስ የራሷን ፍላጎት? እባብ እውነትን በውሸት ለወጠው። ዛፉን በመብላት ክፉና ደጉን እንደሚያውቁና እግዚአብሔር እንደሚመስሉ ነገራት። ሔዋን ፍሬዋን ተመለከተች። ላይን ደስ የምታሰኝ ነበረች። ቆረጠችና በላች፣ ለባሏም ሰጠችው። በዚያች ሰዓት ዓይናቸው ተከፈተ። ጥበብን ሳይሆን ውርደትን ተከናነቡ። ሕይወትን ሳይሆን ፍርሃትን አገኙት። እርቃናቸውን መሆናቸው ታወቃቸው። ቅጠል አገለደሙ፣ ከእግዚአብሔር ተደበቁ። ኃጢአት ወደ ዓለም ገባ። ከእርሱ ጋር ሞት፣ እርግማንና መለያየት ፍጥረትን ወረረው። እግዚአብሔር ወደ አትክልት ስፍራው ሲመጣ አዳምና ሔዋን ተደበቁ። ደስታቸው የነበረውን አምላክ አሁን ፈሩት። ጌታም ተጣራ፣ የት ነው ያለኸው? ስለማያውቅ ሳይሆን ጥፋታቸውን እንዲያምኑ ስለፈለገ። እነርሱም አመኑ። አዳም ሔዋንን ከሰሰ፣ ሔዋን እባብን። እውነታው ግን አይካድም። አለመታዘዝ መሰበርን አምጥቷል። እግዚአብሔር የፍርድን ቃል ተናገረ። ለእባብ የውርደትና በመሬት የመሳብን ሕይወት ተሰጠው። ለሔዋን የምጥ ሕመም፣ ለአዳም ጥሮ ግሮ መኖርን እንዲሁም የምድርን መረገም። ፍርዱ ቢቀድምም ምሕረቱ ግን አልራቀም። ጌታ አልተዋቸውም። የእንስሳ ቆዳ አለበሳቸው፣ ቃል ኪዳንም ገባላቸው። ዘፍጥረት 3:15 ላይ ጌታ ለእባብ እንዲህ አለው፣ በአንተና በሴቲቱ መሃል ጠላትነትን አኖራለሁ። እርሱ ራስህን ይቀጠቅጣል፣ አንተ ሰሆናውን ትቀጠቅጠዋለህ። ይህ የመጀመሪያው ወንጌል በመባል የሚታወቀው ጥቅስ ስለ ክርስቶስ የሚናገር ነው። የሴቲቱ ዘር የተባለ እርሱ ነው። ሰይጣን በመስቀል ሰሆናውን ቀጠቀጠ። ክርስቶስ ደግሞ በሞቱና በትንሣኤው በኩል ራሱን ቀጠቀጠው። የሰው ልጅ ጨለማ በነገሰበት በዚያች ቅጽበት የድህነቱ ወጋገን ፈነጠቀለት። ጌታ የማዳን እቅዱን ጀመረ። ከዘመናት በኋላ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 15:45 ላይ ፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም
ሕይወትን የሚሰጥ መንፈስ ሆነ ይለናል። የመጀመሪያው ሰው አዳም ኃጢአትና ሞትን ወደ ዓለም አመጣ። ሁለተኛው አዳም ክርስቶስ ደግሞ ሕይወትና ጽድቅን። አዳም በወደቀበት ክርስቶስ ድል አደረገበት። አዳም አልታዘዘም፣ ክርስቶስ ግን ታዘዘ፣ ያውም እስከ መስቀል ሞት። የአዳም ኃጢአት ለሁሉ ደረሰ። የክርስቶስ መታዘዝ ለሚያምኑ ሁሉ ድህነትን አደረሰ። አዳም ገነትን አጣ፣ ክርስቶስ ወደ መንግስተ ሰማያት የሚያስገባውን በር ከፈተልን። ታሪኩ በአዳም ብቻ አላበቃም። በዚህ በክርስቶስ ምስል ውስጥ ሔዋንም የራሷ ቦታ አላት። ከአዳም ጎን ተፈጥራ ነበርና። በተመሳሳይ መንገድ ቤተ ክርስቲያንም ከክርስቶስ ከጎኑ ተፈጠረች። ክርስቶስ ሲሰቀል አንድ ወታደር ጎኑን በጦር ሲወጋው ውሃና ደም ፈሰሰ። ይህ ለመንጻትና ለአዲስ ሕይወት ምሳሌ ነው። ለአዳም የተሰጠችው ሙሽራ ሔዋን እንደነበረች ቤተ ክርስቲያንም ከመስዋዕትነቱ የተወለደች የክርስቶስ ሙሽራው ነች። አዳምና ሔዋን በእፍረት ወዳቀረቀሩበት ወደ ኤደን ገነት እንመለስ። ያገለደሙት ቅጠል አልበቃቸውም። እግዚአብሔር በምሕረቱ ብዛት የእንስሳ ቆዳ አለበሳቸው። ይህ በመጽሐፍ የተጻፈ የመጀመሪያው መስዋዕት ነው። የአዳምና የሔዋን እፍረትን ለመሸፈን አንድ እንስሳ መስዋዕት መሆን ነበረበት። ይህም ለክርስቶስ ምሳሌ ነው። ኃጢአት የሚሸፈነው በደም ነው። ገና ከጅምሩ ጌታ ድህነት የሚገኘው የሕይወት ዋጋ ሲከፈል እንደሆነ እያስተማረን ነበር። ለፍጻሜውም የእግዚአብሔር በግ የክርስቶስ ደም ኃጢአታችንን ሁሉ እንደሚሸፍን ማሳያ ነው። ዘፍጥረት 3:15 ላይ የእባቡ ራስ እንደሚቀጠቀጥ ቃል ተገብቷል። በመስቀል ላይ ሰይጣን የክርስቶስን ሰው ሆኖ ቀጠቀጠ፣ በሕመም በስቃይና በሞት። በትንሣኤው ደግሞ ክርስቶስ ኃጢአትና ሞትን አሸንፎ ሰይጣንን ለዘላለም ድል ነሳው። ይህ ሁሉ ታዲያ በእኛ ሕይወት ላይ ምን ትርጉም አለው? አንደኛ፣ ልክ እንደ አዳምና እንደ ሔዋን ኃጢአት አሁንም ይፈትነናል። ጥሩ መስሎ በታየን፣ ደስታን ቃል በሚገባልን፣ የውሸት ቃል በሚሰጠን ነገር ሁሉ እንወሰዳለን። ሁለተኛው ደግሞ የእግዚአብሔር ምሕረት ከኛ ኃጢአት በላይ እንደምትበረታ ያሳየናል። አዳምና ሔዋንን ያልተወ እኛንም አይተወንም። ገና የመጀመሪያዋ ኃጢአት ስትሰራ አዳኝ እንደሚመጣ ቃል ገብቶልናል። ኪዳኑንም በኢየሱስ በኩል ፈጽሞልናል። በስተመጨረሻም እግዚአብሔር ከእርሱ ጋር ህብረት እንድናደርግ እየጠራን ነው። አንድ ጊዜ አዳምና ሔዋን ከእርሱ ጋር ይመላለሱ ነበር። እኛም በክርስቶስ አማካኝነት ከእርሱ ጋር መራመድ ችለናል፣ በፍርሃት ሳይሆን በፍቅር። የአዳምና የሔዋን ታሪክ የሰው ልጅ እንዴት እንደወደቀ የሚናገር ብቻ አይደለም፣ ጌታ በድጋሚ ሊያነሳን እንደወደደ የሚናገርም እንጂ። እባብን የረገጠ አዳኛችን እንደሚመጣ የተነገረበት ታሪክ ነው። አዳምና ሔዋን ወደ ሁለተኛው አዳማችን፣ ወደ ሙሽራችን፣ ወደ መስዋዕታችን፣ ወደ ድል አድራጊያችን ወደ ክርስቶስ ይጠቁሙናል። ገና ከጅምሩ ክርስቶስ ነበር። ገና ከጅምሩ መዳናችን የታቀደ ነው። ስለዚህ ከዚህ በኋላ የአዳምና ሔዋንን ታሪክ ስትሰሙ የእግዚአብሔርን የፍቅሩን ብዛት፣ በአመፅ ሆነን ሳለን እንኳን በጌታ በኢየሱስ በኩል ዳግም እንደተወዳጀን እያሰባችሁ አድምጡት። ወስብሐት ለእግዚአብሔር።